ሰላም ጤና ይስጥልኝ ክብራትና ክብራን ውድ አድማጭ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እስቲ አንዳንድ ነገሮችን እናውራ። ሀቅ እንድትወጣ እንሻ፣ ለሀቅ እንቁም። ማንም ይሁን ማን የምንወደውም ይሁን የምንጠላው አካል ሀቅን ሲያድበሰብስ ቆሞ ማየት ተገቢ አይደለም። መንግስት ባጫሉ ግድያ ላይ 100% እጁ አለበት። ለዚህ ማሳያ አንዳንድ ነጥቦችን ላንሳላችሁ። የአርቲስት ሃጫሉ ግድያ ታማኝነት ባለው መልኩ ለምን በመንግስት ግልጽ ምርመራ አልተደረገም? ግልጽ ምርመራ አራሩጠው ለምን ቀበሩት? አራሩጠው ለምን ቀበሩት? ሃጫሉ ተራ ሰው አይደል? ለምን አራሩጠው ቀበሩት? ምርመራ ከተደረገ ገዳዩ ማን ጋር እንደሚደርስ ቤተ መንግስት ውስጥ እንደሚደርስ ስለሚያውቁ አራሩጠው በቅስፈት እኮ ነው ወደ አምቦ ሲሸኙት ህዝቡ አትሸኙትም እዚሁ ይቀበራል ብሎ ሲመልስባቸው ነበረው። ቢያንስ እኮ 2 ቀን 3 ቀን መቆየት ነበረበት። 3 ቀን 4 ቀን ምርመራ መደረግ ነበረበት። ይሄን መጠየቅ አለበት። ለምን ምርመራ ማድረግ አልፈለገም መንግስት? ሁለተኛ የሃጫሉ መኪና በጥይት መስታወቱ ወይም አካሉ አልተመታም። ይህ የሚያሳየው ከመኪና ውስጥ ባለሰው እንደተተኮሰበት ነው። መኪና ውስጥ የነበረችዋ ደግሞ ላምሮት ነች። ላምሮት ከማል ደግሞ የብልጽግና ፓርቲ ቀንደኛ አቀንቃኝ ቤተ መንግስት ውስጥ ቦዲጋርድ ከሆኑ ሰዎች ሰልፊ የምትነሳ የስርዓቱ ቀንደኛ የቅርብ ሰው ነች። በክሱ ሃጫሉን በገደሉ ሰዎች ክስ ውስጥ ሃጫሉን በገደሉ ሰዎች ክስ ውስጥ ላምሮትን አልከተቷትም። ለምን ብለን መጠየቅ አለብን። ለምን ብለን መጠየቅ አለብን። የተተኮሰበት ሽጉጥ እጅግ ዘመናዊ ጥይቱ ሰውነት ውስጥ ከገባ በኋላ እዛው ፈንድቶ ሳይወጣ ቀርቷል። እዛው ከገባ በኋላ ሳይወጣ ፈንድቶ ቀርቷል። ሃጫሉ ላይ የተተኮሰው ጥይት በጣም እጅግ ዘመናዊ ነው። ሰውነት ውስጥ ገብቶ ሳይወጣ ነው የቀረው እዛው ውስጥ ፈንድቶ። ተሳፋሪ በሚቀመጥበት በቀኝ በኩል ነው የተመታው። እንዴት ተሳፋሪዋ ወይዘሮ ላምሮትን ሳይመታ አልፎ ሃጫሉን መታው? እንዴት? ሃጫሉ የተመታው በዚህ ጋር ነው። ላምሮት የተቀመጠችው እዚህ ጋር ነው። ሃጫሉ የተመታው በዚህ ጋር ነው። ላምሮት የተቀመጠችው በዚህ ጋር ነው። ጥይቱ ላምሮትን ሳይመታ እንዴት ሃጫሉን መታው? ይጠየቅ። ስለዚህ የተወከሰችበት ከውጭ መጣ ቢባል እንኳን ከውጭ ሲመጣ ሃጫሉ ጋር ከመድረሱ በፊት የመኪናውን መስታወት ወይም ደግሞ የመኪናውን በሩን በስቶ መግባት አለበት። በሩን በስቶ ከገባ በኋላ ላምሮትን ይመታል። ከላምሮት በኋላ ነው ሃጫሉ ጋር ሊደርሰው። መንግስት ላምሮትን አሰማርቶ ሃጫሉን አስገድሎታል። 100% እርግጠኛ ሆኜ የምናገረው ነው። ይሄንን እውነት ለማውጣት ግድ መርማሪ ፖሊስ መሆን አይጠበቅብህም። እውነቱ ቁልጭ ብሎ እየታየ ነው። አራተኛ ለአክቲቪስት ስዩም ተሾመ በተገደለ በደቂቃዎች ሃጫሉን ከጃሞ ጀምሮ እየተከታተሉ ሄደው ነው ገላን ላይ የገደሉት በሚል ህዝቡን ማደናገሪያ መረጃ መስጠት ማን ሰጠው? ማን ነው የሰጠው? በቅስፈት ነው። ሃጫሉ በተገደለ በቅስፈት ስዩም ተሾመ ህዝቡን ለማደናገር መረጃ ሲያወጣ ነበር። ስዩም ተሾመ አብይ አህመድ ከሚከፍላቸው ፌስቡከሮች አብይ አህመድ በ10 ሺዎች ለሚቆጠሩ ፌስቡከሮች ገንዘብ ከፍሎ ህዝብን ያወናብዳሉ። ከነዛ ውስጥ ግንባር ቀደም $1000 በወር ያገኛሉ። ስዩም ተሾመ የሃጫሉን ግድያ ከመሞቱ በፊት ስዩም ተሾመ ያውቅ ነበር። ዋናው ነጥብ ሃጫሉ የተመታው በግልጽ እየነገርኩ ነው። ሃጫሉ የተመታው በዚህ ጋር አይደለም። ላምሮት የተቀመጠችው በዚህ ጋር በተሳፋሪው ቦታ ገቢና በተሳፋሪው ቦታ ሃጫሉ እየነዳ ከሃጫሉ በኩል ማን ተቀምጣለች? ላምሮት። ሃጫሉ የተመታው ላምሮት በተቀመጠችበት በኩል በዚህ ጋር ነው። በዚህ ጋር አይደለም የተመታው። ኦኬ
ላምሮት ካልተወከሰች ላምሮት ካልገደለችው ጥይቱ ከውጭ ከመጣ አንደኛ በሩ መመታት አለበት። በሩ አልተመታም፣ ንጹህ ነው። ሁለተኛ በሩ ተመቶ ደግሞ ላምሮትን መምታት አለበት። ሃጫሉ ጋር ከመድረሱ በፊት ባጫሉና ውጭ ተወከሰ በሚባለው ሰው መካከል በር አለ፣ ላምሮት አለች፣ ከዛ ሃጫሉ ነው። ከውጭ አልተወከሰም። መንግስት ሆን ብሎ ራሱ ስላቀነባበረው ግድያውን ለማድበስበስ እየጣረ ነው። ኦሮሞም ሆንክ ማንም ሐቁ እንዲወጣ ጥረት ማድረግ አለበት። የሰው ደም ሃጫሉ ግለሰብ አይደለም። ከሃጫሉ ሞት በኋላ የተፈጠረውን ነገር እያየን ነው። ወደፊት የሚፈጠረውን እናያለን። አሁንም የሃጫሉ ገዳዮች ቤተ መንግስት ውስጥ ነው ያሉት። ህጋዊ እርምጃ ሊወሰድባቸው ይገባል። አምስተኛ ቀድሞ የሚመታበትን ስስ ጎኑ ተመርጦ እንደተተከሰበት ገዳይ ስልጠና መውሰዱ ግልጽ ነው። ላምሮት ስልጠና ወስዳ እንደገደለችው ግልጽ ነው። ግርግር የሚቻልበት ቦታ ግርግር እንዳይፈጠር ጉበቱን ነው የመቱት። ባንዴ እንዲሞት ማለት ነው። ጉበቱ ቦታ ላይ ተመታው። ግርግር እንዳይፈጠር ጉበቱ እንዲመታ ተነግሮት እንደነበር ለገዳዩ ግልጽ ነው። ምክንያቱም ባንዴ እንዲሞት ስለተፈለገ ነው ስስ ብልቱ የተመታው። ሃጫሉ ለጥቅምህ ብለህ ህሊና አንተህ የሃጫሉ ሞት ላይ ምትቀጥፍ ወላሂ ነገ አኺራ አለ። ክርስቲያን ኮንክ ነገ ትሞታለህ። ሙስሊምም ኮንሽ ትሞቻለሽ፣ ትሞታለህ። ጥያቄ አለ። ግልጽና ግልጽ ሃጫሉ መሬት ወርዶ አይደለም የተመታው፣ መኪና ውስጥ ነው የተመታው። መኪና ውስጥ ደግሞ ለመመታት በዚህ ጋር ከሆነ በዚህ ጋር ያለው በር መመታት አለበት። በዚህ ጋር ደግሞ አልተመታም፣ በዚህ ጋር ነው የተመታው። በዚህ ጋር ሲመታም በሩ መመታት አለበት። ወይም ደግሞ አጠገቡ ያለችው ላምሮት መመታት አለባት። ከውጭ የተተከሰ ከሆነ ላምሮት ነች የገደለችው 100%። መንግስት ለምን እንደሚያድበሰብሰው አብይ አህመድ በሃጫሉ ግድያ 100% እጁ ስላለበት ነው ያንን ሁሉ ፓርላማ ላይ ቀርቦ የሚቃዠው የሚቀበጣጥረው። ከርቀት ቢተከስ ኖሮ ገዳይ ሃጫሉን ላለመሳትና እርግጠኛ ሆኖ ለመግደል በብዙ ጥይት ይገድለው ነበር። ከሩቅ የሆነ ቢሆን ኖሮ ምናልባት ስቼዋለሁ ብሎ እርግጠኛ ስለማይሆን በአንድ ጥይት በሩቅ የተወከሰ ሰው በአንድ ጥይት እርግጠኛ ደጋግሞ ነው የሚተወከሰው። ሃጫሉ ግን የሞተው በአንድ ጥይት ነው። ጥይቱም እጅግ ዘመናዊ ነች ጥይቷ።